ቆይ እውነት የኔ ፎቶ ነው ያየሁት? ወይዘሮ ሜላት እናቴ ናት ማለት ነው? እኔስ ሀሴት ነኝ ማለት ነው? አምላኬ ወይ ምንድነው እየሆነ ያለው? እኔ ምንም አልገባኝም። አያሲል ይሄ ምሽ ጠፍቶኝ ግን ግራ ቢገባኝ እኮ ባሴት አይደለችም ዝም ብለው ነው የሚጨነቁት። ታዲያ ይሄን ሁሉ ገንዘብ ከየት አመጣችሁ ይባላል? እኔ እሱን አላውቅም፣ ግን እርግጠኛ ነኝ የምነግሮት እርሶን ለማሳከም ብላ የማይሆን ነገሮች እንደማገባ ነው። እንደሱ ከየት የመጣ ለምንድን ነው የምትጨነቀውስ? እኔ እንጃ እኮ ዝም ብለው ነው የሚጨነቁት። አሁን ምን ነው ትዬ? እኔ ምን ሻንዬ የአባትሽ ሕክምና ምን ያህል ገንዘብ ነበር የሚያስፈልገው? 400 ሺህ አካባቢ ብለውኛል። አሁን ግማሹ እጄ ላይ ስላለ በእሱ እናስጀምርና ቀሩን ደግሞ ፈጣሪ ያውቃል። ለምን እንደዚህ አናደርግም? ምን እናድርግ ትዬ? አንቺ በጣም ጥሩ ልጅ ነሽ። በተለይ እኛ ቤት ያደረግሽው ነገር በገንዘብ የሚተመን አይደለም። ለዚህ ውለታሽ ገንዘቡን ከምሰጥሽ ለምን የሆነ ነገር አናደርግም? ምንድን ነው እሱ ትዬ? ከኛ ድርጅት ጋር ለሸር የሚሰራ ሆስፒታል አለ። ሰራተኞቹ በዱቤ የሚታከሙበት፣ መድኃኒት የሚወስዱበት፣ ከዛ መጨረሻ ላይ ድርጅቱ ሂሳቡን ይከፍላል። በጣም ይቅርታ ጆሮ፣ አሁን ምን ተብሎ ይነገራል? አውቃለሁ አንተ ምንም እንደሆነ አትፈልግም። እኔ ግን ፋያውን ሳላውቃችሁ ትልቅ ፋውል ሰርቻለሁ። ለዛ ነው መንገድ ያቀረ። ይቅርታ ጆሮ። እንደው እኮ ዘገየህብኝ ዛሬ ደግሞ። ትንሽ ከተምቹ ጋር እኮ እየተጋተትን ነበር። አይ እናንተ ነገር አያልቅባችሁ ደግሞ ምን ሆናችሁ? እሱ ዝም ብሎ ነው። እርሱ ግን እንዴት ነው? እኔማ ከያዳሪን ነገር እንኳን አታንሳ። ምን ነው ፋዘር አሞት አደረ እንዴ? እኔ እኮ እንድትጨነቅብኝ ስላልፈለግኩ ነው። እንድጨነቅ ባትፈልጊማ ትነግሪኝ ነበር። አባዬ ነገሩን እርግጠኛ ሰውን ብነግር ይሻላል ብዬ እኮ ነው። አሁን ስራ ሳይረፍድብኝ ልሂድ። ስራ ቦታ ከሄድኩ በኋላ አስፈቅጄ ላሴር ደውለትና ይሁን እስኪ። አባ ሰላም አይደለኝ። ወይኔ ምናሴ መኝታ ክፍል መጥቼ አብረን እንደር። አይ እንደሱ አይደለም። ለምን አትነግሪኝም እርግብ? እኔ መተኛት የፈለኩት ከእናቴ ጋር ነበር። ምን? እንዴት? አንቺን የሚያስከፋ ነገር ከሆነ ችግር የለውም እተወዋለሁ። አረ ችግር የለውም። ሰላም ያንቺ ተነሽና ምናሴ መኝታ ክፍል ተኝ። እኔ ዛሬ ከልጄ ጋር ተኛለሁ። ሰላምዬ አንቺን የሚከፋሽ ከሆነ ግን ችግር የለውም። ምናልባት በእናቴ ቅፍ አማካኝነት ከሰው ጋር መተኛትን ከለመድኩኝ ብዬ እኮ ነው። አንቺ ቅፍ ከሰው ጋር መተኛትን ያለማምደኛል ብዬ እኮ ነው። የኔ ልጅ የእናት ቅፍ እኮ ከምንም በላይ ነው። እኛ ድርጅት ትንሽ ሸፈል አድርግ። እትዬ ምን እያሉኝ ነው? ይኸውልሽ ሀና፣ ገንዘቡ ለአንቺ በጣም ብዙ እንደሆነ አውቃለሁ፣ ግን ገንዘቡ እስከሚገኝ ድረስ ሕክምናው ከሚቋረጥ እኔ በድርጅቴ በኩል ገንዘቡ ልሸፍልና ሕክምናውን ቀጥሉ። ኧረ እትዬ ማስቸገር እንዳይሆንብኝ። እንደውም አሁን ስራ ልሄድ ነበር። በቃ እሱ ይቅርብኝና አባትሽን ወደ ሕክምና ይዘናቸው እንሂድ። እግዚአብሔር ይስጥልኝ እትዬ፣ በጣም ነው የማመሰግነው። እንደሱ አዎ፣ ሳያቸው ምንም ፊታቸው አዲስ አልሆነብኝም። እኔ እንጃ የት ተገናኝታችሁ ልትተዋወቁ ትችላላችሁ? እኔ እንጃ፣ እኔም አላወኩም፣ ግን እኮ በመልክ ምንም አትመሳሰሉ። እንደዛ ነው አይደል እትዬ? እኔ እንጃ፣ እርጅናው ምናልባት ደግሞ ህመሙ ይዟቸው ሊሆን ይችላል። መልካም ሰደብ ነው። ምናልባት እናቴ መስዬ ይሆናል። ዛሬ ሰላም የለችም እንዴ? በዚህ አይነት እኮ ሌባ እንኳን ቢገባ ያስተውሉ ማለት ነው። እንደው አንቺ ግን የሷ ነገር መች ነው የሚጥምሽ? መቼም ነው የሷ ነገር ማይጥመኝ። ለምን? የሚጥም ነገር ስለሌላት ነው። እንዴት ነው እንደዛ የምትይው ሰላምዬ? እንደውም ይሄን ሁላ ጊዜ እንዴት ነው አብራችሁ መኖር የቻላችሁት? አንስቼ አናቷን ብዬ ገላግያት ነበር። ምን አድርጋሽ? ወሬ በጣም ነው የምትወደው። እኔ ደግሞ ወሬ የሚወድ ሰው ጠላቴ ነው። ኧረ እባክሽ፣ ወሬ ደግሞ ከአንቺ ይበልጣል እንዴ? እና እኔ ቢያንስ እኮ ወሬ እመርጣለሁ። እሷ ያገኘችውን ሁሉ እኮ ማግበስበስ ነው። አይ ምንም አልሆንኩም። እና በዚህ ሰዓት እኮ መኝታ ክፍልሽ ነበር መሆን የነበረብሽ። አዎ እህቴ፣ ግን አንድ ነገር አሳሰበኝና መጣሁ። ምን ሆንሽ? አይ ምንም አልሆንኩም፣ ግን እህቴን የማይከፋት ከሆነ አንድ ነገር ልነግራችሁ ነበር የመጣሁት። አዎ ማያውቃለሁ። ከሰው ጋር ተኝቼ ስለማላውቅ ከሰው ጋር መተኛት እፈራለሁ። ግን እስከ መቼ ብዬ አሰብኩኝ። እንዴ በደንብ ነው። መቼ ሰላምዬ? እንዴ አሁን እኔ እዚህ ጋር ስመጣ እኮ ብቻሽን እየሳቅሽ ነበር። ኧረ አልሳኩም ሰላምዬ። እንዴ አንቺ እያበድሽ ነው እንዴ? ምን አደረግኩኝ? ትናንትና የሀሴትን ፎቶ አይተሽ ደንግጠሽ እንደነበር ሰምቻለሁ። ከዛ ደግሞ ስልክ ተደውሎልሽ ጨርቅሽን ጥለሽ እያበድሽ እንደወጣሽ ነበር የሰማሁት። አሁን ደግሞ ብቻሽን እንደብድ እየሳቅሽ ነው። ቆይ ምንድን ነው የተፈጠረው? ሰላምዬ ትናንትና እኮ አሴር ደውሎልኝ ነበር እየሮጥኩኝ የወጣሁት። እና እሱ ቢደውልልሽ ምን የሚያስሮጥ ነገር አለው? አባትሽ ምናምን ሲለኝ እኮ ነው ደንግጬ እየሮጥኩኝ የወጣሁት። እና አባትሽ ምን ሆነ? እሱ ለካ የፈለገኝ ገንዘብ ሊሰጠኝ ነበር። አሴር ከየት እንዳመጣው አላውቅም። ለአባዬ መታከሚያ ገንዘብ ሰጠኝ። የምርሽ ነው ሀኒዬ? አዎ ሰላምዬ፣ አሁን ቁርስ ልስራና አባዬ ላሳክመው ልሄድ ነው። አባዬ ሊታከም ስለሆነ ነው ብሎ ስቅ የነበረው። እንዴ በደንብ ነው የወደድኩት። ከዚህ በኋላ በዚህ ነው የምጠራው። ድሮ ታማኙ ሌባ የሚል ፊልም ያየው መሰለኝ። ለዛ እኮ ነው። እና ከፊልም ላይ ኮረጀሽ ነው ያለ ስሜ ስም መሰለኝ። አረ እንደውም ለአንተ የሚገባው ትክክለኛ ስም ነው። እንዴት እና መስጠት ልክ አልነበረም እንዴ? መሳሳት ሳልሰ በጣም የሚገርመው ነገር እዚህ ጋር እንግዲህ እንደምናየው ተምቹ አቶ ኖላዊና ሀኒዬ ሳይኖሩ ቤት ገብቶ መስቀሉንና ፎቶውን እንዴት እንደሰረቀው እያስታወሰ ነው። ምክንያቱም ጆሮ ይህን ኩላ ብር ከና ያመጣኸው ሰርቀህ ነው ወይ ሲለውም በቃ አትጠይቀኝ ግን ሰርቀው አይደለም አጣራቅም የሆነ ብሎታል። ጆሮ ግን አሁንም አፋልጭ ላይ ካለው ሀና ደውላለች እኮ ልሄድ ነው እንጂ አለቅህም አሁን ልትጣላ ይፈልገህ ነው እያለ ነው። እንግዲህ ተምቹ ጸጸት ውስጥ ገብቷል። ፋዘርን ሳላቃቸው ትልቅ ፋውል ትልቅ ስህተት ሰርቻለሁኝ በጣም ይቆጨኛል እያለ ነው። ምክንያቱም ተምቹ የፋዘርን ደግነት አይቷል ማለት ነው። ፋዘርም ልጄ እያለው ነበረ። የእውነት እርሶ እንደ ሀና ልጄ ብለው ነው የሚጠሩ ሲሉም አዎ ልጄ ነህ ሲለው በቃ አባት ለልጁ ሁልጊዜ ይቅርታ ያደርጋል አይደል? ስለዚህ ምንም ሳትጠይቁኝ ይቅርታ አድርጉልኝ ብሏቸዋል። እንግዲህ ጸጸት እየገረፈው ነው ተምቹንም። እስኪ ቀጣይ ክፍል ምን እንደሆነ እናያለን። ፋዘር ይንገሯት እንደጀመርኩ አንተው ነገራት እንጂ በረች። ያውም ልጆች ያሏት ማታ ማታ ደስ ትጥልና የከፈተች እየከደነች አይዟችሁ ደርሰዋል ትላለች አይደለ ፋዘር? በል አትሰጣቸውም ማለት ከደረሰ ለምን አትሰጣቸውም? ባዶ ውሃ ነው የጣለችው ማለት እንዴት? የሚበላ ስለሌለ ባዶ ውሃ ትጥልና ልጆቹን አይዟችሁ ደርሰዋል እያለች ታዝጋቸዋለች። እነሱም ደስ እያሉ በዚያው እንቅልፍ ይዟቸው ይሄዳል።
ባዶ ሆዳቸው? አዋ ታዲያ ምን ታብላቸው? ልጆቹ ሲተኙ እሷም እያዘነች ቢሆን አብራቸው ትተኛለች። አሁን ነገሩ ገባኝ። ሽሙጥ መሆኑ ነው። ሽሙጥ ነው እንዲህ ፋዘርዬ? ኧረ የምን ሽሙጥ ነው ልጄ? ይኸው ምስክር ስለሆነ እንድንተኛ ፈልገሻል መሰለኝ። አታስቡ፣ ላቀራርበው። እንደሱ ነው የሚደረገው። ፈነጅብኝ ነው። እኔ እንኳን ተጨንቄ አይደለም አባ። እንደው ምን ነክቶብኝ ነው ልጄ ዘንድሮ? ምን ሆነሽብኝ ነው እንደዚህ ወደ ባሽ ሆንሽብኝ? እኔ ምን አውቄ አባዬ። አንዬ ገንዘቡን ካልሆነ ሰው ነው የተቀበልሽው? የምን ገንዘብ? ይሄ ለሕክምና ብለሽ ያመጣሽው ነው። አባ በቃ ዝም ብለህ መነኝ፣ አታስጨንቀኝ ብለህ መነኝ። እንዴት አየሁሽ? እኔ እንጃ ብቻ ግን ትተሽኝ አትሄጂ ነው የሚመስለው አባ። ቢሆንልኝማ የዘውትር ጸሎቴ ነበር አባ። የዛሬው ግን በጣም ለየት ይላል። ሊቋጭ ነው። እስኪ ተይ ልጄ። አባ አሁን እኮ ተታከምና ወደ ሀገራችን እንመለሳለን። እየጨነቀኝ እንደው ልጄን ይነጥቀኝ ሆኖ እያልኩ እየሰጋሁ ነው ያደርኩት። ፎቶ ላይ ምን አየሽ ነው? ሰላምዬ ይህንን ባልነግርሽ አይሻልም? ወደሽ ሳይሆን በግድ ትናገሪያለሽ። ስራዬ ብለሽ የሀሴትን ፎቶ ለማየት ስትፈልጊ እንደነበር እማዬ ነግራኛለች። አዎ ግን ደግሞ ነገሩ ለእኔ ራሱ አልገባኝም። ሀና ንገሪኝ። እሺ ግን ከዛ በፊት እርግብ እንዴት እንዳገኛችኋት ማወቅ ይችላሉ? በቲቪ ስታወራ መጀመሪያ ሰማን። ከዛ የሀሴት ፎቶና በቲቪ ያየነው ፎቶ ተመሳሳይ ስለነበር በዛ ወቅ። ቆይ በምን እርግጠኛ ሆናችሁ? ይዛቸው የነበሩት ማስረጃዎች በሙሉ ትክክል ነበር። ቪዲዮውን ዩቲዩብ ላይ ካገኘ ነው ብናየው ቅር ይልሻል እንዴ? ችግር የለውም። ቆይ ላሳይሽ። እኔ ይህን አላምንም። እንዴ ምንድን ነው? ምን ሆነሻል? አንዬ ምን አድርጌሽ ነው እንደዚህ አይነት ውስጥ ይከተሽ? ምንድን ነው? ምን ሆነሽ ነው? እስኪ ተይኝ ሰላምዬ፣ ጉዶኝ ይልሻለሁ። እንዴ ምንድን ነው ነገሩ? ቆይ ቪዲዮ ላይ ምን አይተሽ ነው? ምን ያልኩት ነገር አየ? እንዴት ነው ሰውዬ ሁሉ ነገር በአደባባይ ማድረግ የሚችለው? ምን ነው አምላኬ፣ ይህን ሳላይ በልጅነት ይበልጥብኝ። እንዴ ሀና፣ ወይኔ አምላኬ። እንዴ ሀና፣ የጉድ ሀገር አታምጣው ሰው አምጥቶ ቆለለው ይባላል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ፕሊዝ ለቤት አዲስ የሆናችሁ የዘወትር ድጋፋችሁ አይለኝ ማለት ነው። እርስ በራሳችን እንደጋገፍ ላለው ተወዳጁ ልብ አንጠልጣዩ ኖላዊን ይዘን መተናል። እንግዲህ ሀንዬ ሁሉም ነገር ቆልጭ ብሎ እየወጣላት ነው። ወይዘሮ ሜላት እንግዲህ ሀንዬን አባትሽ እንዴት ነው ብላታለች። የአባቷን ሕክምና አመቻችታለታለች ማለት ነው። በድርጅቱ አማካኝነት ሕክምናው እንዲከታተል ፈቅዳላታለች። ብሩ ብዙ ቢሆንም በሂደት ትከፍያለች፣ በሂደት ይስተካከላል ብላታለች ማለት ነው። ሀንዬ ግን አባቷ አሁንም ተጨንቀዋል። እውነቱን ንገሪ ሲላትም ሀና እኔ ማለት የወይዘሮ ሜላት ልጅ ነኝ ማለት ነው። ወይኔም አምላክ ይህን ሁሉ ጉድ ምንድን ነው የምታሳየኝ? ያየሁት ፎቶ የእውነት እኔ ነኝ ማለት ነው። ሀሴት ማለትም እኔ ነኝ ማለት ነው። ወይዘሮ ሜላት እናቴ ናት ማለት ነው እያለች ነው። ሀንዬ ግን ሁሉ ነገር ማጣራትና ማስረጃ ትፈልጋለች። ማስረጃዋ ደግሞ ጠፍቶባታል። ሰላም ጋም ስትሄድ እንግዲህ ምንድን ነው ሳትወጂ በግድሽ ትነግረኛለሽ? ፎቶውን ስታይ ደንገጠች ነበረ፣ ምንድን ነው የተፈጠረው ስትልም ሀንዬም እንግዲህ ቀጥታ እርግብን እንዴት ነው ያገኛችኋት ስትልም እስቲ ዩቲዩብ ላይ እሷን በቲቪ ስታዩት የነበረውን ቪዲዮ አሳይ ብላ እንግዲህ ቪዲዮውን አሳይታታለች። ደንግጣለች። ምን ነው ማምላክ፣ እንዴት ይሄን ሁሉ ውሸት በአደባባይ ማለት ነው የፈለገችው? ምንድን ነው የሚሆነው ይሄ ሁሉ ምንድን ነው ጉዱ እያለች ነው። ሰላምም ደንግጣለች። ሀንዬም ደንግጣ እንግዲህ ስልኩን ጥላው ወደ ውጭ ወታለች ማለት ነው። ምን ይፈጠር ይሆን? በጣም ያጓጓል። ይሄ ነገር አንድ በህይወታችን ውስጥ ንጹህ ልቦና ንጹህ እምነት ካለን ፈጣሪ ሁሉንም ነገር ግልጽ አድርጎ ያመጣልናል ማለት ነው። ቁልጭ ብሎ እየታየ ነው። ሀንዬ ጥላት በዙሪያዋ ቢያንዣብቦ ከእውነታው ግን መራቅ አልቻለችም። ወይዘሮ ሜላትም እንዳትጎዳ እሷም እንዳትጎዳ እውነታውን እንዴት አድርጋ ታሳውቀው ይሆን? ወይስ እነሱ ሽሽት አባቷን ብቻ ሳክማ ወደ ደሴ ትመለስ ሲሆን? መቼም ወይዘሮ ሜላት እንዴት እንደምትወዳት ሀሴት እያለ እንዴት ስታለቅስ እንደነበረ እዛ ቤት በቆየችበት ጊዜቶች አይታለች። ና እንዴት ይሆን ቀጣይ ክፍል በጣም ያጓጓል። ሀናም እንደዚህ ሰላም ስልኩን ስታሳያት ደንግጣ ስትሄድ ሀንዬ እያለች እንግዲህ ሰላምን ተከትላታለች። ሰላም በቀላሉ አትፋታትም። ምንድን ነው እባክሽ ብላ ትጠይቃታለች። የእውነት ሀና እርግብ ተብላ የመጣችው ውሸቷን ነው የእናንተ ልጅ አይደለችም ብላ ትናገር ይሆን? ወይስ እኔ ልጃችሁት ሊሆን? ቀጣይ ክፍል